በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ዛሬም ያለ ወደፊትም የሚኖር የአባቶቻችን አምላክ የእኛም አምላክ ስሙ የተመሰገነ ይሁን። ከ150 እስከ 215 ዓመተ ምህረት በነበረው የእስክንድርያው ቀሌምንጦስ ለመጀመሪያ ጊዜ የተጻፈች ተወዳጅ የቅዱስ ዮሐንስ አስተማሪ ታሪክ። ሐዋርያው ቅዱስ ዮሐንስ በሕይወቱ መገባደጃ አካባቢ በኤፌሶን አቅራቢያ ባሉ አብያተ ክርስቲያናት ውስጥ ያገለግል ነበር። በአንድ ወቅት በአንዱ ቤተ ክርስቲያን እያገለገለ ሳለ አንድ ጠንካራና መልከ መልካም እንዲሁም አስተዋይ ወጣትን አገኘ። ምንም እንኳን ይህ ወጣት ክርስትናን ገና ያልተቀበለ ቢሆንም ዕለት ከዕለት ቅድስት ቤተ ክርስቲያን ውስጥ ሥርዓተ ቅዳሴን እንዲሁም የቅዱስ ዮሐንስን ትምህርቶች ይከታተል ነበር። በዚህ ወጣት የክርስትና ፍቅርና ትጋት የተነሳ ቅዱስ ዮሐንስም ተደነቀ። ለቤተ ክርስቲያኒቱም ኤጲስቆጶስ ወጣቱን በተለየ መልኩ እንዲከታተለውና እንዲያስተምረው ኃላፊነትን ሰጥቶ ወደ ሀገረ ስብከቱ ወደ ኤፌሶን ተመለሰ። ያንንም ወጣት ኤጲስቆጶሱ ወደ ቤቱ ወስዶ በአባትነት እየተንከባከበው ሳለ ክርስትናን ያስተምረው ጀመር። በመጨረሻም አስተምሮና አሳምኖ አጠመቀው። ከዚህ በኋላም የአባት ይህንን ወጣት ክርስትና እንደተቀበለና ከቤተ ክርስቲያን እንደማይርቅ በማመን ወጣቱን ችላ አለው። ነገር ግን በዚያ አካባቢ የሚኖሩ በተመሳሳይ ዕድሜ ላይ ያሉ አንዳንድ ወጣቶች ነበሩና ወጣቶቹም ሥራ ፈት ለቤተ ክርስቲያንም ተፈታታኝና ተደጋጋሚ ችግር ፈላጊዎች በመሆናቸው ያንን ወጣት በተለያዩ ችግሮች በመሳብ ባልንጀራቸው አደረጉት። በመጀመሪያ ላይ ውድ በሆኑ መዝናኛ ስፍራዎች እየወሰዱ ያዝናኑትና ያስደስቱት ጀመሩ። በኋላም ቀስ በቀስ ለሥጋዊ ፍላጎቱና ስሜቱ ተገዥ እንዲሆን ካደረጉት በኋላ የሥጋ ፍላጎታቸውንና ፍቃዳቸውን የሚፈጽሙበትን ወርቅና ብር ለመዝረፍ ይዘውት መሄድ ጀመሩ። በመጨረሻም በወንጀል ሥራዎቻቸው ውስጥ ከእነሱ ጋር እንዲተባበር አደረጉት። በእንደዚህ አይነት ልምምዶች ቀስ በቀስ ያ ወጣት ራሱን እያለማመደ መጥቶ በባህሪው ውስጥ ጭካኔን አሰረጸ። ከተወሰነ ጊዜ በኋላም እግዚአብሔር ይቅር እንደማይለውና የመዳን ዕድሉን እንደጠፋ ተሰማው። ስለሆነም በጭካኔ ላይ ጭካኔን በወንጀልም ላይ ወንጀሎችን በመደራረብ የዘራፊዎቹና የወንበዴዎቹ አለቃም ሆነ። ስሙም በመላው ግዛቲቱ ውስጥ ተጠራ። ብዙዎችም በጭካኔውና በሥራው የሚፈሩት ሆኑ። ነገር ግን ሁልጊዜ እንደ ማንኛውም ወንጀለኛና ጨካኝ ሰው ታላቅ ፍርድ እንደሚጠብቀው ሁልጊዜ ያስብ ነበር። ብዙ ጊዜም አለፈ። አስፈላጊ በሆነ ጊዜም የአጥቢያ ቤተ ክርስቲያኒቱ ወደ ቅዱስ ዮሐንስ ጥሪዋን ላከች። ቅዱስ ዮሐንስም ወደ ከተማይቱ መጣ። ልጁን በአደራ ወደ ሰጠው ኤጲስቆጶስም ቀርቦ እኔና ክርስቶስ የሰጠንህን ተቀማጭ ገንዘብ መልስልን፣ ይህንንም እንደሰጠሁ ይህች ቅድስት ቤተ ክርስቲያን ምስክሬ ናትና አለው። ኤጲስቆጶሱ ግን ገንዘብና ወርቅ መስሎት ባልተቀበልኩት ገንዘብ በሐሰት ተወንጅያለሁ ብሎ በማሰብ ግራ ተጋባ። ቅዱስ ዮሐንስንም የውሸት ክስ ሰዎች ከሰውኝ ይሆን እንደሆነ እንጂ ምንም አይነት ወርቅና ገንዘብ ከማንም አልተቀበልኩም አለው። ቅዱስ ዮሐንስም ገንዘብ ብዬ ያልኩት አንተ ጋር እንዲሆን ያስቀመጥኩት የብላቴናውን ነፍስ ነው አለው። አዛውንቱ ኤጲስቆጶሱም ይህንን ሲሰማ በጥልቀት በማልቀስ እሱ እኮ ሙቷል አለው። ቅዱስ ዮሐንስም ይህንን በሰማ ጊዜ እንዴት ያለ ሞት ነው የሞተው አባቴ በማለት በድንጋጤ ያን አባት ጠየቀው። እርሱም ከእግዚአብሔር ተለይቶ ሙቷል፣ አባታችን እርሱም ክፉ ስለሆነ ትቶናል። እናም አሁን በቤተ ክርስቲያን አገልግሎት ፋንታ እንደርሱ ያሉ ዘራፊዎችን ሰብስቦ ተራራው ላይ ለብቻው ይኖራል አለው። ሐዋርያው ቅዱስ ዮሐንስም ይህንን በሰማ ጊዜ ልብሱን ቀደደና
ጭንቅላቱም በታላቅ ሐዘን እየመታ እንዲህ አለ። ለአንድ ብላቴና ነፍስ ጥሩ ጠባቂ ትቻለሁ ብዬ ነበር። ወየውልኝ እኔን። በሉ ፈረሴን አምጡልኝና አንድ ሰውም የተራራውን መንገድ ያሳየኝ ብሎ በፍጥነት ተነሳ። ወጣቱም ወደሚኖርበት ተራራው ገሰገሰ። ወደ ተራራውም ራስ በሚደርስበት ወቅት ብዙ ወንበዴዎች ስለትና መውጊያ እየሳሉ ተመለከተ። ከወንበዴዎቹም አንዱ እንዲህ አለው፣ አንተ ደካማ ምስኪን ሽማግሌ መነኩሴ ከዚህ ተራራ ምን ልታደርግ መጣህ? ገዳምስ መስሎህ እንዳይሆን አለው። ቅዱስ ዮሐንስ ግን ምንም ሳይፈራና በተናገረው ንግግርም ሳይደነግጥ ወደ ሻለቃህ ምራኝ፣ ከእርሱ ዘንድ ነኝ አለው። ወንበዴዎቹም አለቃቸው ዘንድ አንድ መነኩሴ መምጣቱን ለመናገር ግራ ተጋብተው እየተያዩ ቆሙ። ዮሐንስም ዝምታቸውን አይቶ ከፈረሱ ወረደና ወደ ወንበዴዎቹ አለቃ ገሰገሰ። የወንበዴዎቹም አለቃ ከርቀት አንድ አዛውንት መነኩሴ ወደሱ እየመጣ መሆኑን ተመለከተ። አዛውንቱ መነኩሴም እየቀረበው ሲመጣ ማን እንደሆነ ስላወቀ በፍጥነት ፊቱን አዙሮ መሳሪያዎቹን በመያዝ ወደ ተራራው ግርጌ በመሸሽ መሮጥ ጀመረ። ቅዱስ ዮሐንስም እርጅናውና ድካሙ ጠፍቶ እንደ ኃያል ወጣት ከጀርባው ተከተለው። ምናልባት ቅዱስ ዮሐንስም በሰማንያዎቹ ዕድሜ ውስጥ ነበረና ከጀርባውም እየሮጠ ልጄ ሆይ ከገዛ አባትህ ለምን ትሸሻለህ? ልጄ ሆይ ማረኝ፣ ጥዬህ ሄድኩኝ። ልጄ ሆይ አትፍራ፣ አሁንም በሕይወትህ ውስጥ ተስፋ አለህ። እኔ ስለ ክርስቶስ መሰክራለሁ። አስፈላጊ ከሆነም ጌታ ለእኛ ሞትን እንደተቀበለ እኔም ልሞትልህ ፈቃደኛ ነኝ አለው። ሕይወቴንም አሳልፌ እሰጥሃለሁና እባክህን እመነኝ፣ ክርስቶስ ልኮኛል እያለ እያለቀሰ ይከተለው ጀመር። ወንበዴውም የቅዱስ ዮሐንስን ልብ የሚነካ ለቅሶና ንግግሩን ሲሰማ ቆሞ ወደ ኋላ በአፍረት መዞርም ጀመረ። በእጆቹም ላይ የነበሩትን መሳሪያዎቹንም ጣለ። ሰውነቱም በመንቀጥቀጥ በምሬት ማልቀስ ጀመረ። ቅዱስ ዮሐንስም እግሮቹ ዙሪያ ተንበረከከና ሁለት እጆቹን ያዛቸው። ያን ጊዜም ያወጣት እንባው መሬት ላይ እንደ ጅረት ውሃ ይፈስ ነበር። ቅዱስ ዮሐንስም እንዲህ አለው፣ ይህ እንባ አምላካችን ለሙሴ የሰውን ልጅ እንባ ጠጣለሁ ያለው ያ የጸጸት እንባ ነው። ይህም እንባ አባታችን ቅዱስ ጴጥሮስን ከክህደቱ ያነጻችው የንስሐ ጥምቀት ያጠበችው መልካም እንባ ናት እያለ እጆቹን ይስም ጀመረ። ያም ወጣት በቅዱስ ዮሐንስም እግሮች ስር ተንበርክኮ የሰራውን በደል ሁሉ በታላቅ ለቅሶ ተናዘዘ። ዮሐንስም ወጣቱን ከጌታችን ይቅርታን እንደሚያገኝ በጉልበቱ ወድቆ በፍቅር ቃል ይነግረው ነበር። አሁንስ በል በንስሐ ጸንተሃልና እና ወደ ቤታችን እንመለስ ብሎ ከተራራው ይዞት ወዳደገበት ቤተ ክርስቲያን አመጣው። በታማኝነት ጸሎቶች መልጃ ሲደረግለት ዘወትር በጾም አብሮት ከእርሱ ጋር ሲመክረው ቆየ። እውነተኛውን የንስሐ ምሳሌና የመታደስን ታላቅነት እስከሚያሳይ ድረስ ቅዱስ ዮሐንስም ወደ ኤፌሶን ተመልሶ አልሄደም ነበር። ለዛም ወጣት ትንሣኤ ዘነብስም ሆነለት። እርሱም ታላቅ አባት ለመሆን በቃ። የቅዱስ ዮሐንስ የዚህም ብላቴና ረድኤት በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን።